በፋኖ መከታነት ለኢትዮጵያ ዲሞክራሲያዊ አቅጣጫ ስለመክፈት በታዋቂው የፍልስፍና ፕሮፌሰር መሳይ ከበደ አሁን ባለው ማህበራዊ ፖለቲካዊ አለመረጋጋት የታጠቁ ጸረ መንግስት ኃይሎች የከበደ ተጽዕኖና በአገሪቱ ከሚታየው ከፍተኛ የኢኮኖሚ ውድቀት አንጻር በኢትዮጵያ ውስጥ ስር ነቀል ለውጦች እየተጸነሱ ነው ብሎ መገመት ከእውነታው የራቀ ትንበያ አይደለም። ብዙ ሁኔታዎች ሊከሰቱ ይችላሉ። ከነዚህም በጣም የከፋው ኢትዮጵያን ወደ መፈራረስ የሚወስድ አጥፊ የእርስ በእርስ ጦርነት ሊከሰት መቻሉ ነው። በዚህ ጽሑፍ ውስጥ ተስማሚ በማለት የቀረበው ምናባዊ ሳይሆን እውን ሊሆን የሚችል አማራጭ መንገድ ነው። በኢትዮጵያ ውስጥ ለስርዓታዊ የፖለቲካ ሽግግር ዜጎችን ማዕከል ያደረገ ፖለቲካዊ የመንገድ ካርታ በሚል ርዕስ በእምቢልታ ቡድን የተጻፈውንና የተሰራጨውን ሐሳብ ሳነብ የዚህ ጽሑፍ ንድፍ በአእምሮዬ ውስጥ ሊቀረጽ ችሏል። ሰነዱ ብዙ ማራኪ ጽንሰ ሐሳባዊና በተግባር ሊተገበሩ የሚችሉ ሐሳቦችን ይዟል። በተለይ የሚያስደስተው በፋኖ የተደገፈ የሽግግር ሂደት በመቀየስ በዜግነት ላይ የተመሰረተ ህገ መንግስት ለመቅረጽ አስፈላጊ የሆኑትን ተቋማትና የአሰራር ለውጦችን ለማመቻቸት የሚያስችሉ ሐሳቦች መቅረባቸው ነው። በፋኖ መከታነት የሚደረግ የሽግግር ሐሳብ በተለይ ለኔ ተስማሚ ነበር። ምክንያቱም ከእምቢልታ ቡድን ጋር የምንስማማበት ነጥብ ነው። ስለሆነም የአሁኑን መንግስት በአዋላጅ መንግስት የመተካትን እቅድ ያጠናክራል። በተጨማሪም ጽሑፉ በእምቢልታ ቡድን ሰነድ ውስጥ የሚታዩትን ክፍተቶች የመሟላት እንዲሁም አንዳንድ ግልጽ ያልሆኑ አባባሎችን የማስተካከል ሙከራ ነው። ሙከራው ከቡድኑ ለወረስኩት ሐሳብ እውቅና ይሰጣል። እንዲሁም ኢትዮጵያ የተሻለ ሽግግር እንድታደርግ ለሚደረገው ክርክር አስተዋጽኦ ያበረክታል። ዘመናዊነት ፈሩን ሲለቅ በኢትዮጵያ ውስጥ ያሉትን በርካታና ጥልቅ የሆኑ ችግሮችን ስንፈትሽ ማድረግ ያለብን የመጀመሪያው ነገር መንስኤዎቻቸውን መለየት ነው። ምክንያቱም ችግሮችን ማስወገድ የሚቻለው በዋናነት ትክክለኛ ምንጫቸው ሲታወቅ ነው። በዚህ ረገድ የእምቢልታ ቡድን የብዙ ኢትዮጵያውያንን አመለካከት ይጋራል። እሱም የችግሮቹን ዋና መንስኤ በህወሓትና በተባባሪዎቹ ኢትዮጵያ ላይ የተጫነው የዘውግ ፌዴራሊዝም ነው ይላል። ሆኖም ሁሉም ኢትዮጵያውያን ይህን አመለካከት አይጋሩም። ብዙ የኢትዮጵያ ልሂቃን አሁን ያለው ህገ መንግስት በመሰረቱ ዴሞክራሲያዊ ነው፣ ችግሩ ያለው አተገባበሩ ላይ ነው ብለው ይከራከራሉ። እምቢልታ የኢትዮጵያ አስቸጋሪ ሁኔታ ሲተነትን ዋናው የችግሮቹ ምንጭ የንጉሳዊ ተቋማት ከዘመናዊ ተቋማት ጋር መዋሃዳቸው ነው ይላል። የኃይለ ሥላሴ አገዛዝ የዘመናዊ ባህሪያትና ትውፊታዊ አካላት ቅይጥ መሆኑ አስተማሪ ነው። ምክንያቱም አገዛዙ በማይጣጣሙ አካላት በመዋቅሩ ዘመናዊነትን ፈጥኖ ከማምጣት ይልቅ ያዳክማል፣ አልፎም ከመስመር ያስወጣል። በእርግጥም ይህ አይነት ቅይጥ ባህሪ በዝቅተኛ ልማት የሚወሰነውን የዳርቻ ካፒታሊዝም፣ ፕሪፌራል ካፒታሊዝምና ዲሞክራሲ ይዘት ያለው ስርዓት ይወልዳል። እንደ ማርክሳዊ ትንታኔ ዳርቻ ማህበራዊ ቅርጾች የሚፈልቁት በዋናው የካፒታሊዝም የምርት ዘዴና ካፒታሊስት ባልሆኑ የበታች የምርት ዘዴዎች ጥምረት ነው። ዴቪድ ጉድማንና ሚካኤል ሬድክሊፍት ከገበሬው እስከ ፕሮሌታሪያን አንድ የህብረተሰብ ክፍል ሌሎች ክፍሎችን ከማሟላት ወይም ከማነቃቃት ይልቅ እንቅፋት ሲሆን ውጤቱ የለውጡን ፍጥነት መቀነስ ብቻ ሳይሆን ጭራሹኑ አቅጣጫውን ሊያስቀይር ይችላል። ትውፊታዊ አካላት በዘመናዊ አካላት ሲጠቀሙም የተለየ ማህበራዊ ስርዓት መፍጠር ይችላሉ። ዘመናዊ አካላትን በቁጥጥር ስር በማድረግ ትውፊታዊ ክፍል ከሁሉም ርዕዮተ ዓለማዊ ባህላዊና ፖለቲካዊ ባህሪያቱ ጋር እውነተኛ ዘመናዊነትን በማጨናገፍ ራሱን ያቆያል፣ ያጠናክራል። ትውፊታዊና ተዋረዳዊ የፖለቲካ ስርዓት በዘመናዊ ቴክኖሎጂ፣ ቢሮክራሲ፣ ዘመናዊ ወታደራዊ ፖሊስ፣ የስለላ ኃይሎችና ሚዲያ ሲደገፍ ወደ ላቀ የበላይነት ደረጃ ከፍ ይላል። ውህደቱ እስካለ ድረስ ይህ አይነቱ ስርዓት በተከታታይ የአምባገነን አገዛዝ የማፍለቅ ጠባይ ይኖረዋል። የሁሉም ስርዓቶች መገጣጠም የመንግስትን ኃይል በዘመናዊ መሳሪያዎች ስለሚያጠናክር ከፍተኛ የሆነ ማህበራዊ አለመመጣጠን ይፈጥራል። ምክንያቱም የዜጎችን ኃይል በመንጠቅ መንግስት ስልጣን ያከማቻልና በሌላ አነጋገር ዴሞክራሲያዊ ለውጦችን ማፈን ህዝቡን ህጋዊ መብቱን መንፈግ ስለሆነ መንግስት በጠነከረ መጠን ህዝቡ አቅበቢስ ይሆናል። ካለ ተዛማጅ ዴሞክራሲያዊ ለውጦች ዘመናዊ ሂደት በመካሄዱ አምባገነናዊ አገዛዝ ደጋግሞ ቢመጣ ሊገርመን አይገባም። ስልጣኑን የጨበጠ ቡድን ወይም ግለሰብ ምንም አይነት ስነልቦናዊ ወይም ስነ ምግባራዊ ባህሪ ኑረው ጥሩም ይሁን መጥፎ መዋቅሩ የሚያስገድደውን አምባገነናዊ አሰራር ከማራመድ አያመልጥም።
ቀደም ሲል የተለየ ውጤት እንደሚያስገኙ ቃል ቢገቡም ወደ አምባገነንነት የተሳቡ የመሪዎች ምሳሌ ኢትዮጵያ በአንጸባራቂ ሁኔታ ታሳያለች። እነዚህ ዘመናዊ የተባሉ መሪዎች አምባገነናዊ አገዛዝን ለመተግበር ለየት ባሉ ዘዴዎች ቢጠቀሙም ተመሳሳይ ውጤት አምጥተዋል። ለዚህ ማስረጃ በኢትዮጵያ የዘውግ ልዩነት ላይ የተመሰረተው ከፋፍሎ የመግዛት ስትራቴጂ ነው። በአፄ ኃይለ ሥላሴ ግዛት ዘመን ልዩነት ላይ ባለው ጥርጣሬ የተነሳ የአገሪቱን አንድነት ለመጠበቅ አስፈላጊ እንደሆነ የታመነበት ጠንካራና የተማከለ የኢምፔሪያል ስርዓት ማቋቋም ነበር። ንጉሠ ነገሥቱ የማህበራዊ ስርዓቱ መሰረት እንደሆኑ ተደርጎ ስለታሰበ ለብዙ አስርት ዓመታት ስልጣናቸው አይነኬ ነበር። በደርግ ዘመን በተማሪዎች ንቅናቄ የተነሳ የሶሻሊስት ርዕዮተ ዓለም ተወላጅ መሆን የመደብ ልዩነትና ትግል ጽንሰ ሐሳብ አምባገነንና ኢ-ዲሞክራሲያዊ መንግስት እንዲቋቋም ምክንያት ሆነ። በህወሓት ጊዜ የዘውግ ክፍፍሎች በመፍጠር ዘውጋዊ ብሔርተኝነትን በማቀጣጠል በተለይም ኢትዮጵያን የፈጠረውን የአማራ ዘውግ በማጥላላት የመከፋፈል ዘዴ ሊንሰራፋ ችሏል። አሁን ያለው አገዛዝ ተመሳሳይ ስትራቴጂና ስርዓት ከመከተል በላይ ይበልጥ አጠናክሮታል። በእነዚህ ሁኔታዎች ሁሉ በእያንዳንዱ አገዛዝ የታቀዱ ለውጦችን ተግባራዊ ለማድረግ ግትርና አግላይ ደንቦች አስፈላጊ ሆነው ተገኝተዋል። በስርዓቶቹ ሁሉ ማደናገሪያ ዘዴው ለውጦቹን ስር ላይ ለማዋል ብቸኛው መንገድ አምባገነናዊ ደንቦችን መከተል የሚለው አነጋገር ነበር። ተጨባጭ እውነቱ ግን አዎንታዊ ለውጦችን ማምጣት ሳይሆን በማጭበርበር አምባገነናዊነትን መላልሰው ለመከተል ነው። በዚህም የተነሳ በኢትዮጵያ የለውጥ ትክክለኛ ትርጉም አይታወቅም እስከ ማለት ደርሳለሁ። በኢትዮጵያ ለውጥ የሚባለው በተመሳሳይ ነገር መተካት ነው። ፍጹማዊ የፕሬዝዳንት ወይም የጠቅላይ ሚኒስትርነት ስልጣን የንጉሳዊ ፍጹማዊ አገዛዝን ተክቷል። ዘውጋዊ ብሔርተኝነትን፣ የመደብ ትግልን ቦታ ወርሷል። በእያንዳንዱ የሽወዳ ለውጥ ስር ነቀል ለውጥ አረግን እያልን እንነጋገራለን። ምንም እንኳን አንድ አይነት አምባገነናዊነት በሌላ አይነት የተካን ቢሆንም ከላይ የተጠቀሱት ማብራሪያዎች ፍሬ ነገር የሚያሳየው የዘውግ ፌዴራሊዝም መሳሪያ እንጂ ዋናው ግብ እንዳልሆነ ነው። ዋናው ግብ አምባገነንነት ነው። ይህ አባባል በኢትዮጵያ ችግሮች ውስጥ ያለውን ትክክለኛውን ቅደም ተከተል ያሳያል። ዋናው ምንጭ ኢትዮጵያ የዘመናዊነት መስመር መሳቷ ሲሆን እሱም የመጣው በአደገ ማህበራዊ ስርዓትና ባልተሻሻለ ባልተስተካከለ ትውፊታዊ ስርዓት መካከል የተፈጠረው ቅንጅት ነው። እዚህ ላይ በደንብ ማስተዋል ያለብን መስመር መልቀቁ ዘመናዊነትን የሚያዘገይ ብቻ ሳይሆን የማይጣጣሙ ክፍሎች ውህደት አገሪቱን ወደ ተለየ አዋጭ ባልሆነ አቅጣጫ እንደሚመራ ነው። መንገዱ የዜጎችን መብቶች በመንጠቅ መንግስት አፍና ኃይሉን ባልተመጣጠነ ሁኔታ እንዲፈረጥም ያስችለዋል። እምቢልታ እንደሚለው ተስፋ ሰጪ ጅምሮች ቢኖሩም እነዚህን ወደ ዘመናዊ የፖለቲካ ስርዓቶች የሚያሸጋግሩ መስኮቶች ፍጹማዊ ስልጣንና የጅምላ ድህነትን ለማስወገድ የፈጠሩት እድሎችን በአምባገነኖች ተዘግተዋል። አባባሉ ትክክል ቢሆንም የተዘጉት እድሎች መስመር የመሳት ውጤቶች መሆናቸው አብሮ መገለጽ አለበት። ማለትም ከፍጹማዊ ስልጣን ውጭ ሌላ ማንኛውም መንገድ ለመከተል መዋቅራዊ አለመቻል መደቀኑ መታወቅ አለበት። ያመለጡ እድሎችን ለመጠቆም እምቢልታ የተጠቀመውን ምሳሌ ውሰድ። ማለትም የሃይማኖትን ጉዳይ። ምሳሌው ለኢትዮጵያ ጥልቅ ሃይማኖታዊነት እውቅናውን ከመስጠት ጋር ሁሉን ነገር ለአምላክ መተው ነው የሚለውን እምነት ያያይዛል። ይህም የማህበረሰብ ግማሽ አባላቱ በቂ ምግብ ስለማያገኙና ያልተማሩ ስለሆኑ የሚጠበቅ ነው ይላል። በሌላ አነጋገር አውሮፓውያን እንዳደረጉት ኢትዮጵያ ዘመናዊነትን ለመደገፍ ጥልቅ ሃይማኖቷን አልተጠቀመችም። ይልቁንም ዘመናዊነትን ወደሚቃወመው ሁሉ ነገር ከአምላክ የሚመጣ ስለሆነ ለሱን ተው ወደሚል እምነት ተለውጧል። በዚህ የተነሳ ውጤቱ ከአውሮፓ ታሪክ በጣም የተለየ ሆኗል። ምክንያቱም በአውሮፓ በበቂ ሃይማኖት ተሐድሶ ስላደረገ ዘመናዊነትን እንዲደግፍ አስችሏል። ለምሳሌ እንደ ፕሮቴስታንት ተሐድሶ ወይም የካቶሊክ እምነት ተቃራኒ ተሐድሶ ካውንተር ሪፎርሜሽን። እዚህ ላይ በደንብ እንግባባ። በዘመናዊነት ሂደት ውስጥ ትውፊታዊ ባህሪያት መኖራቸው በራሱ ችግር አይደለም። የዘመናዊነት ቅድመ ሁኔታ ትውፊትን ማስወገድ ነው የሚለውን እምነት አልደግፍም። እምነቱ የአውሮፓን መንገድ ማዕከልና ብቸኛ ደንብ የሚያደርግ ነውና በተቃራኒው በበርካታ የጽሑፎች ውስጥ የአውሮፓ ተምሳሌትነት ታዳጊ ለሚባሉ አገሮች ጎጂ ነው ብዬ እከራከራለሁ። በመሆኑም የምተቸው ዘመናዊ ዘዴዎች ራሱን ለማስቻል ፈቃደኛ ካልሆነ ማህበራዊ፣ ባህላዊ ስርዓቶች ጋር መጣመራቸው ነው። ትችቱ የሚጎትቱትን ገጾችን በማስወገድ በሚያበረታቱና ለውጡን በሚያመቻቹ ገጽታዎች መተካት ማለት ነው። ባጭሩ የምመክረው ትውፊታዊ አካላትን አገሪቱን ማዕከል ወደሚያደርጉ ንብረቶች መለወጥና በአውሮፓ ሃይማኖትን በተመለከተ እንደታየው ዘመናዊ ዘዴዎችን በመቀበልና በመፍጠር ረገድ ጥቅም እንዲሰጡ ማድረግ ነው።
የዘውጋዊ ብሔርተኝነት አምባገነናዊ ዝንባሌ። አምባገነንነት መሰረታዊ ማድረግ የኢትዮጵያን ችግሮች ዝቅ አድርገው ማየት ሊመስል ይችላል። ቀደም ሲል እንደተገለጸው በብዙ ልሂቃን ዘንድ የዘውግ ፌዴራሊዝም ዋነኛው ችግርና የሁሉም ችግሮች ምንጭ ነው ተብሎ ነው የሚታመነው። እምቢልታ ይህንን አመለካከት ይጋራል። ዋናው ምክሩም የዘውግ ፌዴራሊዝምን ጂኦግራፊ፣ ኢኮኖሚና ታሪክን ያገናዘቡ ራስ ገዝ ፌዴራላዊ ክፍሎች ወይም አስተዳደሮችን መተካት ነው ይላል። የዚያኑ ያህል የኢትዮጵያ ደጋፊዎች በማንነት ላይ የተመሰረተ ፖለቲካዊ ማሰባሰብ ኃይልን ዝቅ አድርገው ብዙውን ጊዜ እንደሚያደርጉት እንዳይገምቱ ያሳስባል። በመቀጠልም ራሳቸውን የሰየሙ ልሂቃን ያላቸውን በመደብ የመከፋፈልና በጋራ ጥቅም ዙሪያ የመሰባሰብ ችሎታቸውን እንዳያጋንኑ ይጠይቃል። ከዚህ ማስጠንቀቂያ በኋላ የሚጠበቀው ምክር የኢትዮጵያ ወዳጆች የዘውግን ጉዳይ በጥንቃቄ እንዲያዩት ነው። እምቢልታ ግን አሁን እንዳየነው የሚደግፈው ፈጽሞ የተለየ ዘውጋዊ የክልል ክፍፍልን ነው። ሐሳቡ ኢትዮጵያ ለረጅም ጊዜ ያላገኘችውን ዲሞክራሲ ከግምት ውስጥ ያስገባ ይመስላል። ነገር ግን ራስን በራስ የማስተዳደር አሃዶች እንዲኖሩ የኢትዮጵያ ማህበረሰብ ዲሞክራሲያዊነት ቀድሞ መጎናጸፍ የለበትምን? አሮጌው የስልጣን መዋቅር እስካለ ድረስ አዲስ የፌዴራል ስርዓት መዘርጋቱ ትርጉም የለውም። በንጉሠ ነገሥቱ ስርዓትና በደርግ ዘመን ኢትዮጵያ ጂኦግራፊያዊና ታሪካዊ መስፈርቶችን የተከተሉ ክልሎች ነበሯት። እነሱን ፌዴራላዊ ብሎ ማደስና መሰየም የኢትዮጵያን ፖለቲካ ስርዓት ዴሞክራሲያዊ አያደርገውም። በህወሓትና በብልጽግና አገዛዝ ስር የክልል ራስን በራስ የማስተዳደር መብት የሚያስገኝበትን አሳዛኝ ሁኔታ ስናይ እውነተኛ ዴሞክራሲያዊ ስርዓት ከሌለ እውነተኛ ፌዴራሊዝም የማይቻል ለመሆኑ በቂ ማስረጃ አይደለምን? ዴሞክራሲያዊ ያልሆነ የፌዴራል ስርዓት ካለ ጥርጥር እርስ በርሱ የሚጋጭ ነው። በመሆኑም የኢትዮጵያ ስርዓቶች የነበራቸውንና አሁንም ያላቸው መሰረታዊ ጸረ ዲሞክራሲያዊ መዋቅርን በማሳነስ የዘውጋዊነትን አሉታዊ ውጤቶችን አጋነን ማየት የለብንም። የዲሞክራሲያዊነት እጦት ዘውጋዊ ያልሆነ የፖለቲካ ስርዓትን እንደማያበላሽ ሁሉ ዘውግ ላይ የተመሰረተ ስርዓትም በዲሞክራሲያዊ መሰረት ላይ ካልተገነባ ብልሹ ከመሆን አያመልጥም። የእምቢልታ ጽሑፍ የኢትዮጵያን ዘውጋዊ ስርዓትን ከጎጂ ተግባራት እንደ ከባድ ሙስና፣ ስርዓታዊ ጥቃት፣ ደንበኝነት፣ የበላይነት ወዘተ በማገናኘት ረገድ ጥሩ ስራ ይሰራል። ሆኖም ግን ተግባራዊነቱ እንደ ዘውጋዊነትን ተፈጥሯዊ ባህሪያት ይቆጥራቸዋል። ማለትም የዲሞክራሲያዊ አስተዳደርና የተጠያቂነት እጦት ውጤት አድርጎ አያቸውም። ተፈጥሮ ለአመፃ የተጋለጠ በሕግ ፊት የእኩልነት መርህን የሚጻረርና የዜጎችን ሉዓላዊነት በፖለቲካ ውሳኔ የሚጥስ ነው ይላል። ዘውግን ከታሪክና ከአፈናዊና የፖለቲካ ስርዓቶች ጋር ሳናያይዝ ቀርተን የተወሰኑ መብቶችን እውቅና ለማግኘት ከሚቀርቡ ጥያቄዎች ጋር ምንም ግንኙነት የሌለው በተፈጥሮ የተዛባ መለያ ነው ካላለ በስተቀር የኢትዮጵያን ህመሞች በሙሉ የልዩነት ጥያቄ ላይ መለጠፉም የተሳሳተ አካሄድ ነው። አብዛኛው ሰው ዘውግን ተጠያቂ እንደማያደርግ ተጠያቂ ነው ለማለት እንደማይደፍርና ይልቁንም አተገባበሩን እንደሚወቅስ ስለማወቅ እውነተኛው ችግር የዲሞክራሲያዊ ህጎች አለመከበር መሆኑን አምኖ መቀበል አለበት። ቀደም ብዬ እንደጻፍኩት የመበላሸቱ ሁኔታ የኢትዮጵያ ተከታታይ ስርዓቶች የዘውግ ፖለቲካን ቢከተሉም ባይከተሉም የመስመር መሳት ውጤት ነው። የሐሳብ ወጥነት ህግ ይህንን ድምዳሜ ይጠይቃል። ምክንያቱም የሁሉም ስርዓቶች የጋራ ባህሪ ዘውጋዊ ይሁኑ አይሁኑ የሰዎችን መብቶች ስርዓታዊ በሆነ መንገድ ማፈን ነውና። ስለ ወጥነት ከተናገርን ዘንድ ከሁሉም በላይ ከፍተኛውን የሐሳብ አለመጣጣም ገና አላጋጠመንም። እሱም ፋኖ በዜጎች ላይ የተመሰረተ ህገ መንግስትን የሚደግፍና ተግባራዊ ለማድረግ ከፍተኛ ፍላጎት እንዳለው በሰፊው መነገሩ ነው። ሆኖም የመሪዎቹና የአብዛኞቹ ተከታዮች መግለጫዎች ተደጋጋሚ የሚያሰምሩት ፋኖ በአማራ ብሔርተኝነት እንደሚመራ መሆኑን ነው። የዘውግ ፌዴራሊዝምን ያስወግዳል የሚለው ትንበያ የማናውቀው የተደበቀ አጀንዳ ከሌለ በስተቀር እርስ በርሱ የሚጋጭ ነው። ተወደደም ተጠላም ፋኖ እንደ አንድ ብሔርተኛ ንቅናቄ ዋና ግቡ የአማራን ማንነትና መብት ማስከበር ነው። ንቅናቄው የተመሰረተው ቀደም ሲል የነበሩት የኢትዮጵያ ወይም የፓን ኢትዮጵያ ንቅናቄዎችን በግልጽ በመቃወም መሆኑን አንዘነጋም። እንዲሁም ቀደም ሲል ዘውጋዊ ፌዴራሊዝም በመቃወም አብላጫ ድምፅ ለማሰባሰብ የተደረጉት የፓን ኢትዮጵያ ሙከራዎች በሙሉ እንዳልተሳኩ እናስታውስ። ተቃውሞው በይፋ የታወቀው በሜጀር ዳዊት የተሰራጨው
መነሻችን አማራ መድረሻችን ኢትዮጵያ የሚለው መፈክር በፋኖ ቡድኖችና ተደማጮች ባላቸው አክቲቪስቶች ከተተቸ በኋላ ነው። ይህ መፈክር የዘውግን ጉዳይ ዝቅ አድርጎ ስለሚመለከት ውድቅ ተደርጓል። እንደ መፈክሩ ከሆነ አማራ የሚለው ስያሜ ከፍ ያለ ግብ ማለትም ኢትዮጵያን ለማዳን የሚያስችል መሳሪያ ይመስላል። ከዚህም በላይ ምንም ስለሌሎች ዘውጎች ተሳትፎ ስለማይናገር ኢትዮጵያን ከዘውጋዊ ብሔርተኝነት በኃይል ማላቀቅ እቅድ የተያዘ ያስመስላል። ይህን ስሜት የሚያጠናክረው ከሌሎች ዘውጎች ጋር ህብረት ለመፍጠር የሚያስችል ፍኖተ ካርታ መኖሩን አለማመልከቱ ነው። ይህ እንዳለ ሆኖ እኔ እስከማውቀው ድረስ የማይካደው ሀቅ ፋኖን ከሌሎች የኢትዮጵያ ብሔርተኛ ንቅናቄዎች የሚለየው ለኢትዮጵያ ምንም አይነት ጥላቻ ለማሳየቱ ነው። ይልቁንም የፋኖ መሪዎችና ብዙ ተከታዮቻቸው የአማራ ማንነትን ከኢትዮጵያዊነት ጋር ለማጣመር ጽኑ ፍላጎት ያላቸው ይመስላሉ። ኢትዮጵያ በአብዛኛው የአማራ ህዝብና ልሂቃን የሥራ ውጤት መሆኗ ለእንደዚህ አይነት ጥምረት የበለጠ ቁርጠኝነት ይፈጥራል። በዚህ ምክንያት ኢትዮጵያዊነት የአማራ ማንነት አካልና ውርስ ነው። ይህን እውነታ ነው የኦሮሞና የትግራይ ልሂቃን የኢትዮጵያን በዘውግ በመከፋፈል ለማጥፋት የሞከሩት። ለዚህም ነው ፋኖ የዘውግ ፌዴራሊዝምን ከመሰረዝ ይቆጠባል የሚለውን ተስፋ ይዤ በእምቢልታ የቀረበውን በፋኖ መከታነት የሚደረግ የማህበራዊ ለውጥ ሐሳብ በሙሉ ልቤ የምቀበለው። ተስፋዬንም በመተማመን ፋኖ በተቻለው መጠን የኢትዮጵያን ህልውናና የክልል ነጻነት መጠበቅ ብቻ ሳይሆን ወደ ዲሞክራሲያዊና አካታች ስርዓት ይመራታል የምለው። ለኢትዮጵያ ዲሞክራሲያዊነት ተመራጭ መንገድ በፋኖ ጠባቂነት የሚደረገውን የዲሞክራሲ መንገድን በጋለ ስሜት ለመደገፍ ያነሳሳኝን ምክንያት በጥልቀት ለመመርመር በመጀመሪያ የኢትዮጵያን ህልውናና እድገት በማረጋገጥ ረገድ ተመራጩ መንገድ የትኛው እንደሆነ ማቅረብ ያስፈልጋል። ስለ ምርጡ መንገድ ስናገር ሁለት ነገሮችን እመለከታለሁ። አንድ፣ ዲሞክራሲያዊ አቅጣጫ ለመያዝ አዋጩ መንገድ የትኛው ነው? ሁለት፣ ውጤቱስ አስተማማኝ የሚሆነው እንዴት ነው? እነዚህን ሁለት መመዘኛዎች ለማሟላት የሚቀርበው ፋኖ በግልጽ ድል ሲቀዳጅ ወይም ወታደራዊ ሁኔታዎች እንደ ግልጽ አሸናፊ ሲያጣ ነው። ሁለቱም መንገዶች የአማራ ብልጽግና ፓርቲ መወገድና የኦሮሞ ብልጽግና ፓርቲ እጅግ መዳከምን ያስከትላሉ። በመጀመሪያው ሁኔታ ውስጥ ፋኖ ውሳኔ ሰጪ ይሆናል። በሁለተኛው ደግሞ አንድ አሸናፊ ስላልወጣ በዋና ተፎካካሪ ኃይሎች መካከል ድርድር ይሻል። እኔ እንደማየው አንድ አሸናፊ አለመኖሩ ወደ ድርድር ሊወስድ ይችላል። ነገር ግን በተፎካካሪዎች መካከልም ረጅም ጦርነትም ሊቀሰቀስ ይችላል። ይህ ደግሞ ወደ መለያየትና ወደ መገንጠል ማምራቱ አይቀርም። በመሆኑም ያለው አንድ ተመራጭ ሁኔታ ብቻ ነው። እሱም ፋኖ አሸናፊ ሆኖ የበላይነትን ሲያገኝ ነው። ተመራጭነቱ ለአማራ ሕዝብ ብቻ ሳይሆን ለኢትዮጵያም ጭምር ነው። እምቢልታ እንዳስቀመጠው ፋኖ የፓን ኢትዮጵያን የፖለቲካ ራዕይ የሚያካትት አስፈጻሚ የመሆን ብቃት አለው። ፋኖ አካታች ኃይል እንዲሆን ዋናው ቅድመ ሁኔታ በዲሞክራሲያዊ መንፈስ ራሱን ቀርጾ አንድነቱን እውን ማድረግ አለበት። በዚህ መንገድ ብቻ ነው በሽግግር ወቅት ወታደራዊ በላይነቱን ይዞ ሰላምን ለማስፈንና በተፎካካሪዎች መካከል ዲሞክራሲያዊና ሁሉን አቀፍ ድርድር እንዲካሄድ ሊያደርግ የሚችለው። ሁሉን አቀፍ ድርድር ውጤቱ ነፃ የሲቪል መንግስት ከመመስረት ውጪ ሊሆን አይችልም። እዚህ ላይ አፍጦ የሚመጣው አንገብጋቢ ጥያቄ አሸናፊ የሆነ ወታደራዊ ኃይል ራሱን የቻለ የሲቪል መንግስት እንዲቋቋም ይፈቅዳል ወይ የሚለው ነው። ከደርግና ከህወሓት ጋር በተያያዘ እንዳየነው ደንቡ የሚያሳየው የአሸናፊው ወታደራዊ ኃይል ወይም ወታደራዊ ኃይል ያለው ፓርቲ ራሱን ወደ ስልጣን ባለቤትነት እንደሚቀይር ነው። ከኢትዮጵያ ውጭም ተመሳሳይ ሁኔታ በብዛት ተከስቷል። ወታደራዊ መፈንቅለ መንግስቶችና የሽምቅ ተዋጊ እንቅስቃሴዎች አሸናፊዎቹ ራሳቸውን ወደ ገዢ ፓርቲ በተደጋጋሚ ቀይረዋል። አጠቃላይ ሂደቱም ብዙውን ጊዜ እንደተገለጸው ቢሆንም ሊጠቀሱ የሚገባቸው ለየት ያሉ ውጤቶች መኖራቸው የሚካድ አይደለም። እነዚህን ልዩ ውጤቶች ስንመረምር አንዳንድ ወታደራዊ ድል የተቀዳጁ ኃይሎች የተለየ አቅጣጫ የወሰዱበትን ምክንያቶች ላይ ማተኮር የለብንም። እንዲሁም ከወታደር ወይም ወታደራዊ ፓርቲ መንግስትነት በመውረድ ለሲቪል አገዛዝ ስልጣን ያስረከቡ ያስገኟቸው ተጨባጭ ውጤቶች ላይ ማተኮር አያስፈልገንም። ትክክሉ አቀራረብ የተሳኩ ወይም ያልተሳኩ ሙከራዎች አድርገን ማየቱ ነው።
አንድ ጉልህ ስኬት ያስመዘገበው የዩናይትድ ስቴትስ አካሄድ ነው። በብሪታንያ የቅኝ አገዛዝ ላይ የተደረገው ጦርነት ሲያበቃ በወታደራዊ የበላይነት የሚመራ መንግስት እንዲቋቋም አልተደረገም። ይልቁንም ዋሽንግተንና ሌሎች ወታደራዊ መሪዎች የጦር ኃይሉ የኮንግረስን የበላይነት መቀበል አለበት የሚለውን መርህ ደገፉ። ዋሽንግተን ወታደራዊ አዛዥነቱን በፈቃደኝነት ለኮንፌዴሬሽን ኮንግረስ ሲያስረክብ በወታደራዊ ኃይል ላይ የሲቪሉን የበላይነት አበሰረም። በተለየ ሁኔታ ቢከሰትም ሌላው ስኬታማ ምሳሌ የደቡብ ኮሪያ ጉዳይ ነው። በሲቪል የሚመራ መንግስት ለዓመታት የቆየውን ወታደራዊ አገዛዝን በመተካቱ ለዲሞክራሲያዊ መንገድ በር ከፍቷል። ከወታደራዊ ኃይል ወደ ሲቪል ስልጣን ሽግግር ተደርጎ ውጤታቸው ያላማረ ምሳሌዎችም አሉ። እነሱም በዲሞክራሲያዊ ለውጦች ረገድ ውጤቶቻቸው አስተማማኝ ሊሆኑ ያልቻሉ ወይም ወደ ወታደራዊ አገዛዝ እንደገና በመመለሳቸው የተገለበጡ ናቸው። ጥሩ ምሳሌ ማይናማር ነው። በ2011 ገዢው ወታደራዊ ጁንታ ስልጣንን ለተመረጠ የሲቪል መንግስት በፈቃደኝነት አስተላለፈ። ነገር ግን በ2021 በተደረገው መፈንቅለ መንግስት በዲሞክራሲያዊ መንገድ የተመረጠውን መንግስት በመገልበጥ ወታደራዊ አገዛዝን መልሶታል። ከአፍሪካም ናይጄሪያን ብንወስድ በ1999 ከወታደራዊ አገዛዝ ወደ ሲቪል መንግስት ሽግግር ቢደረግም ዲሞክራሲያዊ አስተዳደርን በማቋቋም ረገድ ብዙም ወይም ምንም ስኬት አልታየም። እንደ ብራዚል፣ አርጀንቲና፣ ቺሊ በመሳሰሉ በላቲን አሜሪካ ሀገሮችም በተለያዩ ጊዜያት ተመሳሳይ ሂደቶች ተካሂደዋል። ምንም እንኳን በአፍሪካና የላቲን አሜሪካ ወደ ሲቪል መንግስታት የተደረጉ ሽግግሮች ዴሞክራሲያዊ ውጤቶቻቸው ብዙውን ጊዜ ተስፋ አስቆራጭ ቢሆኑም ሽግግሮች መከሰታቸው ግን እሙን ነው። የመከታነት ጽንሰ ሐሳብ ፋኖን የዲሞክራሲያዊ ለውጦች መከታ ማድረግ ያለውን አዋጭነት ከመፈተሻችን በፊት የመከታነትን ትክክለኛ አገባብ ግልጽ ማድረግ ያስፈልጋል። ከላይ እንደተጠቀሰው መከታነት ራሱን የቻለ የሲቪል መንግስት መመስረትና በንቃት መደገፍን ያጠቃልላል። ቢሆንም ይህ አይነት ተልእኮን ፋኖ በትክክል ሊያሟላ የሚችለው በምን አይነት አካሄድ ተግባር ነው? እንደ እምቢልታ ገለጻ ሁለት አይነት ሂደቶች ሊኖሩ ይገባል። አንደኛ፣ የብልጽግና አስተዳደር ከወደቀ በኋላ አንድ የሞግዚት መንግስት ማቋቋምና ሁለተኛ የሽግግር ፓርላማ መሰየም። ለመጥቀስ ያህል በቅድሚያ ሰላምን ወደ ነበረበት ለመመለስና የፈረሰውን መንግስትና ወታደራዊ ኃይል በሞግዚት መንግስት ለመተካት ህጋዊ የሽማግሌዎችና የመሪዎች አካል መፍጠር፣ ሁለተኛ በሽግግር ቻርተር መሰረት ጊዜያዊ ፓርላማ በማቋቋም ለስርዓታዊ ተሃድሶ መንገድ ማመቻቸት ነው። የመጀመሪያው ስራ ሰላምን ወደ ነበረበት ለመመለስና የአንድ የመንግስት አካል የዕለት ተዕለት ጉዳዮችን የማካሄድ ኃላፊነት ሲሆን፣ ሁለተኛው ደግሞ አስፈላጊውን ተሃድሶ የማስጀመር ተግባር ነው። ይህ ተወካይነት ያላቸው ቴክኖክራቶች፣ ሽማግሌዎችንና ወታደራዊ ባለሙያዎችን ያቀፈ የሞግዚት መንግስት ሌላው ስራው የጊዜያዊ ፓርላማ አባላትን መምረጥ ነው። እምቢልታ በግልጽ ያስቀመጠው የፖለቲካ ፓርቲዎችና የታጠቁ ንቅናቄዎች አባላት የሞግዚት መንግስት ወይም የሽግግር ፓርላማ አካል መሆን አለመሆናቸውን ነው። በእኔ አመለካከት በጠቀስኩት ጽሑፌ ላይ እንደተብራራው ሁለትዮሽ ሂደት አስፈላጊ አይደለም። ይልቁንም የመንግስት ስራን ከማከናወን በተጨማሪ ህጋዊና ነፃ ህዝባዊ ምርጫ በተቻለ ፍጥነት ለማድረግ አስፈላጊውን ቅድመ ዝግጅት የማሟላት ከባድ ኃላፊነትን የሚረከበውን ተወካይነት ያለው የሞግዚት መንግስት በማቋቋም የሽግግር ሂደቱ ያብቃ ባይ ነኝ። በተጨማሪም የፖለቲካ ፓርቲዎችና የታጠቁ ንቅናቄዎች አባላት ገለልተኛ መሆን ስለማይችሉ የሞግዚት መንግስቱ አካል አይሆኑም እላለሁ። መሰረታዊ ነጥብ የሚለው ከህዝብ ምርጫ ውጪ ህጋዊ የሆነ አካል ስለሌለ ህግ የሚያወጣ ጊዜያዊ ፓርላማ የሚለው ሐሳብን መደገፍ ይከብደኛል የሚለው ነው። የጠቀስኩትን ጽሑፍ ባቀረብኩት ጊዜ ሰላምንና የሞግዚት መንግስት ውሳኔዎችን የሚያስከብር ኃይል ይህ ነው ብዬ አለመጠቆሜ የፕሮጀክት የደካማ ነጥብ እንደነበር አውቅ ነበር። የጽሑፌን ድክመት ለማስወገድ የሚያስፈልገኝ በፋኖ መከታነት የሚካሄድ የሽግግር ሂደት ነበር። ይህ ማለት ፋኖ የሞግዚት መንግስትን ስልጣን ከመቀበል በተጨማሪ የሰላምን አስከባሪና የመንግስት ውሳኔዎችን አስፈጻሚ ሆኖ ያገለግላል ማለት ነው። ፋኖ አሸናፊ ቢሆንም ልክ እንደ ሌሎች የፖለቲካ ተወዳዳሪዎች የሞግዚቱ መንግስት አካል አይሆንም ማለት ነው። በሌላ አነጋገር ለፖለቲካ ስልጣን የሚወዳደሩ ሁሉ ነፃና ፍትሐዊ የምርጫ ደንቦች እንዲሁም ቀናት በይፋ እስኪገለጹ ድረስ በጊዜያዊ መንግስት ውስጥ በቀጥታ ከመሳተፍ መቆጠብ
አለባቸው። እዚህ ላይ ወሳኝ የሚሆነው የፋኖ ምሳሌ ነው። በጦር አሸናፊ ሆኖ ነገር ግን የፌዴራል ስልጣንን ከመያዝ በማፈግፈግ ገለልተኛ ጊዜያዊ መንግስት ለመሾም ከተስማማ ሌሎች ወገኖች የሱን ምሳሌ መከተል ይጠበቅባቸዋል። ይህ ሲሆን ብቻ ነው ጥበበኛ ተወካዮች መምረጥና ሰፊ ምክክር ከተደረገ በኋላ ለሀገር አቀፍ ድምፅ ምርጫ የሚቀርቡ የህገ መንግስት ማሻሻያዎችን ማቅረብና በጥንቃቄ በማሰብ አስፈላጊና ለሁሉም እኩል የሆኑ ደንቦችን ማውጣት የሚቻለው። በዚህ መንገድ ብቻ ነው እየተገበረ ያለው አሉታዊ ልምድ ማለት አሸናፊ የሆነ የታጠቀ ንቅናቄ ስልጣን የመያዝና ስልጣኑን ሌላ የታጠቀ አመፅ እስከሚገለብጠው ድረስ ለዘላለም የማቆየት ጣጣ የሚያበቃው። የአሰራር ኢትዮጵያ ዲሞክራሲያዊ የመንግስት ስርዓት እንድትዋለድ ያስችላታል። ሌላ መንገድ መከተል አንድ አምባገነን ስርዓት በሌላ አምባገነን ስርዓት ከመተካት አዙሪት አያድንም። ለዲሞክራሲያዊነት ማበረታቻዎች የመከታነት ትርጉም ስለተብራራ የቀረበውን ሐሳብ አዋጭነት መመርመር እንችላለን። እርግጥ ነው ፋኖ የዲሞክራሲያዊ ለውጦችን ለማስጀመርና ለመንከባከብ አስፈላጊ የሆኑትን ሁኔታዎች ማስቀመጡ አንድ ነገር ነው። ተልእኮው እውን ሊሆን ይችላል ብሎ መናገር ደግሞ ሌላ ነው። ፋኖ የዲሞክራሲያዊነት አራማጅ ተልእኮውን እንዲወጣ ለማድረግ አንድ መንገድ ብቻ ነው ያለው። እሱም ወደ ዲሞክራሲያዊ ስርዓት ለመሸጋገር የሚያስችሉ ጠንካራ ማበረታቻዎችን መኖራቸውን ማሳየት ነው። ማበረታቻዎቹን ሩቅ ቦታ መፈለግ የለብንም። የኢትዮጵያ ያለችበት ከባድ የፖለቲካ ቅርቃር ስልጣንን በቀጥታ ከመያዝ ይልቅ የመከታነት ተልእኮ እንዲቀበል ፋኖን ይጠይቃል። ከባድ የፖለቲካ ቅርቃር የሚለውን የሚያመለክተው የኢትዮጵያን ቀጣይነት ለማረጋገጥ በተፎካካሪዎች መካከል ስልጣን ከመጋራት አማራጭ ውጪ ሌላ መንገድ አለመኖሩን ነው። የኢኮኖሚያዊ ብልጽግና ማምጣት ይቅርና ዘላቂ የውስጥ ሰላም ተግባራዊ ካልተደረገ በስተቀር አገሪቱ ወደ መሰባበር ደረጃ ትደርሳለች። እንዲሁም ቅርቃሩ የዘውግ ቡድኖች ጽንፈኛ የፖለቲካ አቋማቸውን እንዲያስተካከሉ ይመክራል። ምክንያቱም በጦርነት ካልቆመ ውጤቱ ከእቅዳቸው ጋር የማይስማማ ሊሆን ይችላልና። እንዲህ አይነቱ አስቸጋሪ ሁኔታ ጋብ ማለትን አጥብቆ ይጠይቃል። ማለት ተፎካካሪዎች በስሜታቸው ወይም በአክራሪ አቋማቸው ከመመራት ይልቅ ምክንያታዊ ተጫዋቾች መሆን እንዳለባቸው ያሳስባል። በዚህ ረገድ አብዛኞቹ ተፎካካሪዎች ወደ መገንጠል ስለሚያዘነብሉ ፋኖ ባለው የኢትዮጵያን አንድነት የመጠበቅ ቁርጠኝነት የተለየ ሚና ሊጫወት ይችላል። በተጨማሪም ቁርጠኝነቱ ጽኑ በመሆኑ ፋኖ መካከለኛና ሁሉን አቀፍ አቋም እንዲይዝ ይጠይቃል። ባጭሩ ፋኖ ከሚከተለው ሁለቱ ዋና ግቦች ማለትም የአማራ ሕዝብ ጥቅምና ደህንነት እንዲሁም የኢትዮጵያን አንድነትን መጠበቅ ጋር ፍጹም በሆነ መልኩ የሚጣጣም ስለሆነ የሞግዚት መንግስት መከታ የመሆንን ኃላፊነት መቀበል የሚሳነው አይደለም። በእርግጥም ፋኖ ከሌሎች የታጠቁ አማጽያን የሚለየው የአንድ ዘውግ ደጋፊ ብቻ ለመሆኑ ነው። ትኩረቱም ኢትዮጵያንም ይጨምራል። ሁለቱንም ግቦች ለማሳካት ብቸኛው መንገድ ወደ ዲሞክራሲያዊ መንግስት የሚያመራ መንገድ መከተል ነው። ይህ ሳይሆን ቀርቶ በፋኖ ፍጹም የበላይነት የሚመራ መንግስት የመመስረት ምርጫ ከተወሰደና በማይቀረው የኃይል እርምጃ መጠቀም ከተጀመረ ግን ሰላምን መልሶ ማምጣትና ኢትዮጵያን ከአምባገነንነት አዙሪት ነፃ ማውጣት መቻሉ በጣም አጠራጣሪ ነው። የሞግዚት መንግስት ሐሳብ እስካሁን ድረስ ኢትዮጵያና ሌሎች አገሮች የተከተሉትን የተለየ መንገድ ያሳያል። እሱም በጦር አሸናፊው ተወዳዳሪ የመንግስትን ስልጣን በቀጥታ ለመያዙ ነው። እንዳየነው ኢትዮጵያና በአብዛኞቹ ሌሎች ሀገራት የታየው አካሄድ አሸናፊው ዴሞክራሲ ያመጣለው ቢልም የገባውን ቃል በተደጋጋሚ አለማክበሩ ነው። ከእምቢልታ ሐሳቦች የምለየው አንድነትን ለማጠናከር የማዕከላዊ መንግስትን ስልጣን መያዝ አናሳ ቡድኖች የራሳቸውን ፖለቲካ የመመስረት ፍላጎት ይበልጣል ሲል ነው። ከጥቅሱ ሁለት ክፍሎች ጋር እስማማለሁ። ከመጀመሪያው ክፍል ጋር ግን እለያለሁ። የሚያስፈልገው በጦር አሸናፊ የሆነው ቡድን የመንግስት ስልጣን መያዙ ሳይሆን ህዝቡ ስልጣንን ለመረጣቸው ተወዳዳሪዎች እንዲያስረክብ የሚያስችል ጊዜያዊ ሸምጋይ መንግስት በቅድሚያ መመስረት ነው። ለውድቀታችን ሁሉ ምክንያት የህዝብን የስልጣን ባለቤትነት ስላላከበርን መሆኑን አንርሳም። ሞግዚት መንግስት ማለት በህጋዊ መንገድ ስልጣን ለመያዝ የሚያስፈልጉ ህጋዊ ሁኔታዎችን ከማስቀመጥ ውጪ ሌላ ተልዕኮ የለውም። በዚህም የተነሳ ማንኛውም ተወዳዳሪ በኃይል አይገለልም ወይም ፍትሐዊ ባልሆነ መንገድ ህጋዊ መብቶችን አይነፈግም። ስልጣንን በቅድሚያ
የተቆጣጠረው ኃይል ለሱ አመቺ የሆኑ ደንቦችን የማወጅ ተለምዶ በዚህ ጊዜያዊ አሰራር ያበቃል። አሸናፊው የገዢ ቡድን ደንቦችን ስለሚያወጣና የራሱን ስኬት ለማረጋገጥ ሁሉንም መንገዶች ስለሚጠቀም አሰራሩ ለሌሎች ተወዳዳሪዎች ምንም እድል የማይሰጥ ነው። ስለዚህ ለሁሉም ተወዳዳሪዎች ፍትሐዊ ደንቦችን የሚያወጣና አፈጻጸማቸውን የሚከታተል ራሱን የቻለ በነጻነት የሚዳኝ መንግስት ያስፈልጋል። በልምድ በኢትዮጵያ ያሉ ሁሉም ዜጎች ግጭቶች በሽምግልና መፍታት ፍትሐዊ ዘዴ ነው ብለው ያምናሉ። የሞግዚት መንግስት ሐሳብ የዚህ የጋራ ባህል አንጸባራቂ ስለሆነ እንደ ዋና ማበረታቻ የሚታይ ነው። ስለሆነም ሁሉም ተፎካካሪዎች ዘለው የመንግስት ስልጣንን ከመያዝ ወደ ኋላ ማፈግፈግ፣ በገለልተኝነት በአካታችነትና በግብረ ገብነት የሚታወቁ ግለሰቦች በጥበብ በመምረጥ ሞግዚት መንግስት መመስረት ላይ መስማማት አለባቸው። ስምምነቱ ለሁሉም ነው፣ ለጽንፈኞችም ጭምር። ምክንያቱም ምርጫው የሞግዚት መንግስት ወይም ትርምስምስ ስለሆነ። በብዙዎች እይታ አሸናፊው ፋኖ የበላይ ለመሆን ከመሞከር ይልቅ ወደ ሽምግልና ማዘንበል አለበት የሚለው ሐሳብ ምናባዊ እንደሚመስል አውቃለሁ። ሆኖም እስቲ ራሳችንን እንጠይቅ። ውስጣዊ ግጭቶችን ለመፍታት መንግስታት ድርድር ሲያካሄድ ወደ ሽምግልና መምጣታቸው አይደለምን? በዚህ ጊዜ የሚፈለገው ዋናው ጉዳይ የፍትሐዊነት ዋስትና ነው። ሁለት ታጋዮች ውጊያቸው ወደ ገደል የሚወስዳቸው መሆኑን ሲገነዘቡ በስምምነት እርቅ እንዲፈጠር ይጠቃሉ። ጀርመናዊው ገጣሚ ሆልደርሊን እንዳለው አደጋው እየጨመረ ሲሄድ የማዳን ኃይልም አብሮ ይጨምራል። ይህ ኢትዮ ዲስኮርስ ትንታኔ ነበር፣ በፍልስፍና ፕሮፌሰር መሳይ ከበደ የቀረበ።